አግዘኝ ማናጀሬው እሺ አለ ደስ አለው። ስለዚህ ጠዋት 12 ሰዓት ትቀሰቅሰኝና እስከ 1 ሰዓት ስክሪፕት ታጽፈኛለህ። ተኝቼ ቢሆን ውሃ ደፍ ተቀስቅሰኝ። አንድ ሰፈር ነው የምንኖረው። እሺ አለ። እንቅልፍ ቀስቃሽ ቀጠርክ? ቀስቃሽ አይደለም ያው ከእንቅልፌ ሳይሆን ከልማድ ወደ ህልሜ የሚቀሰቅሰኝ ሰው ገብቷል። ይሄ ያስጨበጭባል። እስቲ ጋይስ በጣም አንደኛ ህልሜ ላይ ነው የተኛሁት። ተኝቼ ከማልም ቆሜ ባልም ስለሚሻል ወደ ቁም ህልም እንዲቀሰቅሰኝ ከእንቅልፍ ህልም ቀስቅሰኝ እሺ አልኩት። ከዛ 2,000 ብር ከፍላለሁ አልኩት። ተስማማል። 12 ሰዓት የመጀመሪያው ቀን ቀሰቀሰኝ። ቁጭ አልኩኝ፣ ጻፍኩኝ። ሁለተኛው ቀን ቀሰቀሰኝ፣ ሶስተኛው ቀን ቀሰቀሰኝ፣ አራተኛው ቀን ቀሰቀሰኝ፣ አምስተኛው ቀን ቀሰቀሰኝ፣ ስድስተኛው ቀን ቀረ። ተኝቷል ማለት ነው እሱ። ከዛ ቀሰቀስኩት፣ ከፍዬ ቀሰቀስኩት። ምን ነው እለዋለሁ። ማታ እኮ ፕሪሚየር ሊግ ሳያምሽቼ ነው አለኝ። ኳስ ስታይ ያው እሺ። በሁለተኛው ሳምንት እንደዛው 1-2 ቀን ቀሰቀሰኝ። በሶስተኛው ቀረ። ምን ነው ካልቀሰቀሰኝ እኔ ለጥ ነው አባቴ። ምን አገባኝ ምን አጨናነቀኝ? ለጥ ቀጥሬያለሁ። የሰው ስራ ነው የሚመስለው ታውቃለህ። ምን አገባኝ ለጥ። ከዛ ቀረ ማለት ነው። እንዴ ገባኝ። በቃ እሱ ራሱ ማናጀር እንደሚያስፈልገው ገባኝና